በዚህ ጧት የእግዚአብሔርን ቃል እንድናገር እድል የሰጣችሁኝ ቢሾፕ ደጉም ወጣቶች ክፍልም እግዚአብሔር ይስጥልኝ እላለሁ። ከሌላ ጊዜ ለየት ባለ ሁኔታ ይሄ ቃል 3 ቀን ይሆናል አሁን የማመጣው ነገር ብዙ ያስለቀሰኝ ክፍል ነው። ምናልባት ልባችሁን ቢነካ እንታለቅሱበት ይሆናል አላውቅም። ግን ወደ እግዚአብሔር ቃል እንሄዳለን። በቀጥታ ወደ መዝሙረ ዳዊት በቅንፍ 15 በመዝሙረ ዳዊት በቅንፍ 15 በጥያቄ መልክ ነው የቀረበው። መጽሐፍ ቅዱስ የያዛችሁ ከቁጥር 1 ጀምሬ አነባለሁ። አቤቱ በድንኳኔ ውስጥ ማን ያድራል? በተቀደሰው ተራራህ ማን ይኖራል? እንደ መግቢያ ቁጥር 1ን እናያለን። ለመሆኑ የእግዚአብሔር ማደሪያ ምንድነው? የእግዚአብሔር ድንኳን ምንድነው ስንል በመጽሐፍ ቅዱስ ቢያንስ 4 አይነት የእግዚአብሔር ማደሪያዎች አሉ። አንደኛ ሰማይ ምድር ፍጥረተ ዓለም በጠቅላላ የእግዚአብሔር ማደሪያ ነው። መጽሐፍ ቅዱስ ሰማይና ምድርን የሞላው እኔ አይደለሁምን ይላል። እግዚአብሔር የማይገኝበት ቦታ የለም። ስለዚህ እግዚአብሔር ቤት እግዚአብሔር ሁሉ ጋር ስለሚገኝ ከእግዚአብሔር የተሰወረ ነገር ስለሌለ በተጠንቀቅ የሚኖርበት ቦታ ነው። በተጠንቀቅ የሚጓዙበት ቦታ ነው። በተጠንቀቅ የሚናገሩበት ቦታ ነው። ስለዚህ የከበረ ቦታ ማለት ነው። የከበረ አምላክ የሚገኝበት ፍጥረተ ዓለም ነው። ከሱ የተሰወረ ምንም ነገር ስለሌለ በጥንቃቄ የሚጓዙበት ቦታ ነው። በተለይ ወጣቶች ኮንፈረንስ ዛሬ እዚህ ስብሰባ ወይም አብረን ስንገኝ ወጣትነት ብዙ ፈተና ያለበት አካባቢ ነው። መልሱንም እዚያው ምዕራፍ ስለምናገኝ በእግዚአብሔር ቤት ማደሪያ እንዴት መኖር ይገባናል ወጣቶች። ይሄ ለወጣቶች ብቻ አይደለም፣ ሽማግሌዎች፣ እናቶች፣ አባቶች በእግዚአብሔር ፊት እንዴት መኖር ይገባናል? እንዴት መጓዝ ይገባናል? እንዴት መናገር ይገባናል? ወደ መልሶቹ ከመሄድ በፊት እግዚአብሔር የማይገኝበት ቦታ የለም። እግዚአብሔር ሁሉ ጋር ይገኛል። ዳዊት እንዲህ አለ። በቅንፍ በዳዊት መዝሙር 139 ላይ ስናነብ ሰው ኃጢአት የሚሰራው እግዚአብሔር አያየኝም ብሎ ነው። ሰማይን ሞልቷል፣ ምድርን ሞልቷል፣ ባህርን ሞልቷል። እሱ የማይገኝበት ቦታ ስለሌለ ተጠንቅቀን እንድንጓዝ፣ ተጠንቅቀን እንድንኖርበት፣ ተጠንቅቀን እንድንወጣ፣ ተጠንቅቀን እንድንገባ ነው። በቅንፍ 139 ዳዊት ሲጽፍ እንዲህ ብሎ ጽፎልናል። በቅንፍ 139 ከቁጥር 7 ከመንፈሴ ወዴት እሄዳለሁ? ከፊትስ ወዴት እሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም ቦርድ በዚያ አለ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻም ብበር በዛ እጅ ትመራኛለች፣ ቀኝም ትይዘኛለች። በእውኑ ጨለማ ትሸፍነኛለች ብል ሌሊት በዙሪያዬ ብርሃን ትሆናለች። ጨለማ ባንተ ፊት አይጨልምምና ሌሊትም እንደ ቀን ታበራለችና እንደ ጨለማዋ እንዲሁ ብርሃኗ ነው ይላል። ስለዚህ እግዚአብሔር የማይገኝበት ቦታ የለም። ሰማይን ሞልቷል፣ ምድርን ሞልቷል፣ ባህርን ሞልቷል። ከሱ የተሰወረ ነገር ስለሌለ ኃጢአት ብንሰራ የምንሸሸግበት ስለሌለ በእግዚአብሔር ቤት ማደሪያ ስንል አንዱ ሰማይን ምድርን ሞልቷል፣ የተሰወረ ነገር የለም። ይሄ አንዱ የእግዚአብሔር ማደሪያ ነው።
ሁለተኛው የእግዚአብሔር ማደሪያ ቤተ ክርስቲያን ናት። ቤተ ክርስቲያን ማለት በኢየሱስ የተጠመቀ በመንፈስ ቅዱስ የተሞላ ሕዝብ ማለታችን ነው። ይህ ሕዝብ ጉባኤ፣ ይህ ሕዝብ ማህበር ያለበት ቦታ ተጠንቅቀን የምንጓዝበት ማለት ነው። በቤተ ክርስቲያን በኢየሱስም በተጠመቀ ሕዝብ በመንፈስ ቅዱስ በተሞላ ሕዝብ መካከል እንዴት ነው መኖር የምንችለው? ወደ ጢሞቴዎስ መጽሐፍ ስንሄድ አንደኛ ጢሞቴዎስ ምዕራፍ 3 ከቁጥር 15 እንዲህ ይላል። ወይም ከቁጥር 14 እንጀምርና ፈጥኜ ወደ አንተ እንድመጣ ተስፋ አድርጌ ይህን እጽፍልሃለሁ። ብዘገይ ግን ወይም እኔ ባልመጣ ጳውሎስ ያለ ነው። ብዘገይ ግን በእግዚአብሔር ማደሪያ ቤት መኖር እንዴት እንደሚገባ ታውቅ ዘንድ እጽፍልሃለሁ። ቤቱም የእግዚአብሔር ቤት የተባለው የእውነት ማደሪያ የእውነት አምድና መሰረት የሕያው እግዚአብሔር ቤተ ክርስቲያን ነው ይላል። በቤተ ክርስቲያን እንዴት ነው መኖር ያለብን? ወጣቶችም፣ ሽማግሌዎችም፣ እናቶችም አባቶችም በጥንቃቄ የምንኖርበት እንዴት መኖር እንደሚገባን እዛ ወደ ኋላ መጀመሪያ መግቢያ ላይ ወዳነበብነው ክፍል መልሱን ስለምነግረን ይሄዳል። ግን የት እንዳለን እንድናውቅ ያስፈልጋል። ይህንን ጋር የእግዚአብሔር ቤተ ክርስቲያን ይሄ የእግዚአብሔር ማደሪያ የምንለው የእግዚአብሔር ሕዝብ ማለታችን በእግዚአብሔር ሕዝብ መካከል በእግዚአብሔር ማደሪያ ቤት በጥንቃቄ እንድንመላለስ የምንወስድባቸውን ጥንቃቄዎች ኋላ እናያለን። ወደ ዕብራውያን መጽሐፍ ምዕራፍ 12 ሄደን የምናነበው ቃል አለ። ከቁጥር 18 ሊዳሰስ ወደሚችል ወደሚቃጠል እሳት፣ ወደ ጭጋግም፣ ወደ ጨለማም፣ ወደ አውሎ ነፋስም፣ ወደ መለከት ድምፅም፣ ወደ ቃሎችም ነገር አልደረሳችሁምና ያንንም ነገር የሰሙት ሌላ ቃል እንዳይጨመርባቸው ለመኑ። እንስሳ እንኳን ተራራውን ብነካ ተወግሮ ይሙት የምትለውን ትእዛዝ ሊታገሱ አልቻሉምና ሙሴም እጅግ እፈራለሁ እንቀጠቀጥማለሁ እስክል ድረስ የሚታየው እጅግ የሚያስፈራ ነበረ። ነገር ግን ወደ ጽዮን ተራራና ወደ ሕያው እግዚአብሔር ከተማ ደርሳችኋል፣ ወደ ሰማይቷም ኢየሩሳሌም በደስታም ወደ ተሰበሰቡት ወደ አእላፋት መላእክት በሰማያትም ወደ ተጻፉት ወደ በኩራት ማህበር የሁሉም ዳኛ ወደ መሆን ወደ እግዚአብሔር ፍጹማንም ወደ ሆኑት ወደ ጻድቃን መንፈሶች የአዲስ ኪዳን መካከለኛ ወደ መሆን ወደ ኢየሱስ ከአቤልም ደም ይልቅ የሚሻለውን ወደሚናገር ወደ መርጨት ደም ደርሳችኋል ይላል። ይህ የሚታየው የምድራዊ ማህበር ወይም ቤተ ክርስቲያን ደግሞ የሚለው በተናጠል የሚኖር ህዝብ አይደለም። በስብጥር መላእክት ያሉበት ነው። በስብጥር ኢየሱስ ያለበት ነው። ያ አይታይም ያልነው አምላክ በመካከላችን አለ። መላእክት አሉ። እሱ ያያል፣ መላእክት ያያሉ። እኛ እናያቸው። እኛ ስናመልክ ይመጣሉ፣ ያመልካሉ፣ ይዘምራሉ። እሱም አምልኮት ይቀበላል። እሱ ብቻ አይደለም፣ ቅዳሜም፣ እሁድም፣ ሰኞም፣ ማክሰኞም፣ ረቡዕም ኢየሱስ በቤተ ክርስቲያን አለ። ስለዚህ ቤተ ክርስቲያን ስንል ይህ ህንፃ ማለታችን አይደለም። ቤተ ክርስቲያን ስንል የእግዚአብሔር ህዝብ ማለታችን። እዛ እግዚአብሔር ህዝብ መካከል እግዚአብሔር አለ። አሜሪካን ሀገር ሰው ተጠንቅቆ ይናገራል። ለምን? እነዚህ ኤሌክትሮኒክ ነገሮች አሉ፣ በየግድግዳ ተሰክተዋል ካሜራዎች። ስለተሰኩ እንደ ትልቅ አደባባይ ትልቅ አዳራሽ ላይ መንገድም ላይ ተተክለዋል። ስለተተከሉ መኪናም እንኳን ሰው ገጭቶ ቢል ካሜራው ያነሳል። ያኔ መልሶ ያመጣሉ። አዳራሽ ላይ ጉባኤ አዳራሽ ሰው ሲሰርቅ ካሜራዎች ያነሳሉ። እዛ ሲስተም ውስጥ ከገባ በኋላ እድሜ ልክ እዛ እንዳይነግድ ያደርጋሉ፣ እንዳይሰራ ያደርጋሉ። እግዚአብሔር አያየንም? አንድ ቀን እንደ ምሳሌ ለመጥቀስ ነው። የአብርሃም በፊት ጣውንት ሆና ያገባት አጋር ለእመቤቷ አመፀኛ ሆነች። ለእመቤቷ አመፀኛ ሆና ከቤት ተባረረች። እዛ ልጅ ተጨንቃ አንድ ጊዜ ምን አለች? በውኑ ኋላ እግዚአብሔር ተገለጠ በመላእክት፣ በውኑ የሚያየኝን አየሁኝ አለች። ነቅታ
ለካስ ያየኝ ነበር አለች። እያንዳንዳችንን እግዚአብሔር ያያል። በቤተ ክርስቲያን እንዴት እንደምንመላለስ ያያል። እንዴት እንደምንናገር ያያል። በተለይ በቤተ ክርስቲያን ሰማይ የሱ ነው፣ ምድሩ የሱ ነው። ሶስተኛ የእግዚአብሔር ማደሪያ የምንለው እኛም የሥጋ ሰውነታችን የእግዚአብሔር ማደሪያ ነው። እናንተ የእግዚአብሔር ማደሪያ የእግዚአብሔር ቤተ መቅደስ መሆናችሁን አታውቁም ምን ይላል? ስለዚህ በዚህ በእግዚአብሔር ቤተ መቅደስ በሆነው ሥጋችንም እንዴት ነው የምንኖረው? እና ሶስተኛው የእግዚአብሔር ማደሪያ ቤተ መቅደስ ናት። ቤተ መቅደስ እኛ ነን። እነዚህ ዙሪያ ብዙ ጥቅስ ማንበብ ይቻላል፣ ግን ሐሳብ ለማስጨበጥ ነው። አራተኛው የእግዚአብሔር ቤተ መቅደስ ኢየሱስ ነው ራሱ። ይህንን ቤተ መቅደስ አፍርሱት፣ በሶስት ቀን እኔ መልሼ አነሳዋለሁ አለ። እግዚአብሔር ያደረበት የእግዚአብሔር ቤተ መቅደስ ኢየሱስ ነው። እግዚአብሔር የሚኖርበት እዛ ሰማይ ላይ መቅደስ የለም ይላል። የእግዚአብሔር መቅደስ ራሱ ነው፣ መቅደሷም እሱ ነው ይላል። ስለዚህ አራት ነገር የእግዚአብሔር ቤተ መቅደስ እንዳለ አይተን በተለይ እኛ የምንኖርበት ሶስቱ መቅደስ ጋር እንመለስ። ሰማይ ምድር የእግዚአብሔር ማደሪያ ነው። መርካቶም ብንሄድ እዚያ አለ፣ አሜሪካም ስንሄድ እግዚአብሔር አለ፣ ቡና ቤት ስንገባ ኢየሱስ እዚያ አለ፣ ትምህርት ቤት ስንሄድ ኢየሱስ አለ፣ ፍርድ ቤት ስንሄድ ኢየሱስ አለ፣ መስሪያ ቤት ስንሄድ ኢየሱስ አለ፣ መላእክት አሉ። በእነዚህ ሰፊ ግዛት ውስጥ ስንመላለስ እንዴት ነው? ሁለተኛ ቤተ ክርስቲያን የእግዚአብሔር ማደሪያ ናት። በእግዚአብሔር ጉባኤ መካከል፣ በእግዚአብሔር ሕዝብ መካከል ሰኞ፣ ማክሰኞም፣ ረቡዕም፣ ሐሙስም አርብም እንዴት ነው የምንኖረው? ሶስተኛ እኛ ደግሞ የእግዚአብሔር ቤተ መቅደስ ነን። በዚህ ቤተ መቅደስ በዚህ ሥጋችን እንዴት ነው የምንኖረው? እነዚህን አራት ቤተ መቅደስ እንዳሉ ከጠቀስኩ በኋላ ሶስቱ እኛ የምንኖርባቸው ናቸው። እዚሁ ሰማይም ምድርም መካከል አለን። የትም ስንሄድ በእግዚአብሔር ውስጥ ነን። በቤተ ክርስቲያን እኛ አለን፣ በእኛ ሥጋውም እኛ አለን። እንዴት መኖር እንደሚገባን ከመመርመር በፊት እነዚህ አካባቢ ጥንቃቄ ለምን አስፈለገ? ዋናው ጉዳይ ለምን ጥንቃቄ እንዳስፈለገ አንደኛ እሱ ያየናል። በፍርድ ቀን መጻሕፍት ይከፈታሉ ይላል። አንደኛ መጽሐፍ ቅዱስ ነው በፍርድ ቀን የሚከፈተው። ሁለተኛ አእምሯችን ነው። በፍርድ ቀን ይሄንን አእምሯችንን እንደ ቴፕ ይከፍታል፣ መላእክት ይከፍታሉ። ብንዋሽ የተናገርነው ነገር ሁሉ ያስለፈልፉናል። በፍርድ ቀን በደሙ ኃጢአታችን ካልታጠበ በቀር ክፉ የተናገርነው ሁሉ እንለፈልፋታለን። ክፉ የሰራነው ሁሉ ቪዲዮ ያመጣሉ መላእክት በስክሪን፣ ትልቅ ስክሪን፣ ትልቅ ሰሌዳ ላይ ፎቶግራፋችንን ስንሰርቅ፣ ስናመነዝር፣ ስንዋሽ የተገኘነው ነገር ሁሉ ይመጣል። መላእክትም የጻፉት መዛግብት ይከፈታሉ። የሕይወት መዝገብም ይከፈታል። ማምለጫ የለን። ስለዚህ በጥንቃቄ የምንኖርበት ነው። ሕይወት ቀልድ አይደለም። ሌላው ነገር ደግሞ ጥንቃቄ የሚያስፈልግበት ምክንያት አለን። እስቲ ይህንን ቃል እናነባለን። መጻሕፍት እንደሚከፈቱ ነግሬያችኋለሁ። እስቲ መጻሕፍት እንዴት እንደሚከፈቱ አንዴ እንየው። የእግዚአብሔርን ቃል ከራዕየ ዮሐንስ መጽሐፍ ምዕራፍ 20 ላይ ከቁጥር 11 አነባለሁ። ታላቅና ነጭ ዙፋንም በእርሱም ላይ የተቀመጠውን አየሁ። ምድርና ሰማይም ከፊቱ ሸሹ፣ ስፍራም አልተገኘላቸው። ሙታንም ታናናሾችንና ታላላቆችን በዙፋኑ ፊት ቆመው አየሁ። መጻሕፍትም ተከፈቱ፣ ሌላ መጽሐፍም ተከፈተ፣ እርሱም የሕይወት መጽሐፍ ነው። ሙታንም መጻሕፍት አሉ፣ በመጻሕፍት ተጽፈው እንደነበረ እንደ ሥራቸው መጠን ተከፈሉ። ባሕርም በእርሱ ውስጥ ያሉትን ሙታን ሰጠ። ሞትና ሲኦልም በእነርሱ ዘንድ ያሉትን ሙታን ሰጡ። እያንዳንዱም እንደ ሥራው መጠን ተከፈለ። ሞትና ሲኦልም በእሳት ባሕር ውስጥ ተጣሉ። ይህም የእሳት ሞት
የእሳት ባህር ሁለተኛው ሞት ነው። በሕይወት መጽሐፍ ተጽፎ ያልተገኘው ማንኛውም በእሳት ባህር ውስጥ ተጣለ ይላል። በፍርድ ቀን የሚከፈቱ መጻሕፍት አሉ። መዛግብት ይከፈታሉ እንደ መዝገብ ቤት። የሰው የእያንዳንዳችን ሕይወት የሚነበብበት አሌ ውሸት ነው ብንል ያመጣሉ። በሙሉ ዶክመንቱን ያመጣሉ። ስለዚህ ዶክመንታችን እንዳይበላሽ መጠንቀቅ አለብን። መዛግብቶቻችን እንዳይበላሽ፣ ታሪካችን እንዳይበላሽ መጠንቀቅ አለብን። ሌላው ደግሞ የእሳት ባህርም አለ። እዛ የእሳት ባህር እንዳንሄድ አስጠንቅቆናል። እስቲ ማስጠንቀቂያውን ከማየት በፊት ሌላ አንድ ቃል እናነባለን። በኢሳይያስ መጽሐፍ ልክ እንደ ዳዊት ይሄ ጥያቄ ቀርቧል። በኢሳይያስ መጽሐፍ ምዕራፍ 33 ላይ እንሄድና ዳዊት የጻፈውን ነገር ኢሳይያስም ጽፏል። ምክንያቱም ነገር ሁሉ በሁለትና በሶስት ምስክር ይጸናል ተብሎ ስለተጻፈ በአንድ መስሪያ ቤት አንድን ሰው ከማባረር በፊት ማስጠንቀቂያ ይሰጣል። ሁለቴ ሶስቴ። ማስጠንቀቂያው ተሰጥቷል ወይ ነው የሚባለው። ሰውየው እንዲጠነቀቅ ማስጠንቀቂያ ተሰጥቷል። ይሄ መጽሐፍ ቅዱስ ራሱ አንዱ የሚከፈት መጽሐፍ ነው። ሰማይ ላይ ወንጀል መቅጫው መጽሐፍ ቅዱስ ነው። ይህንን ቃል እናነባለን። ምዕራፍ 33 ከቁጥር 13 እናንተ በሩቅ ያላችሁ የሰራሁትን ስሙ፣ እናንተም በቅርብ ያላችሁ ኃይሌን እወቁ። እሱ ሰማይን ምድርን ሞልቷል። በጽኑ ያሉ ኃጢአተኞች ፈሩ፣ መንቀጥቀጥም ዝንጎችን ያዘ። ከምትበላ እሳት ጋር መኖርን የሚችል ከእኛ ማን አለ? ለዘላለም ከምትነድ እሳት ጋር መኖርን የሚችል ከእኛ ማን አለ? መልሱን እናቆያለን። እንግዲህ አራቱም ጋር ኢየሱስ አለ። እሳት ነው። አምላካችን በእውነት የሚያጠፋ እሳት ነው ተብሎ በዕብራውያን መጽሐፍ ተጽፏል። አንዳንዱ በቃል የሚነግረው የስብከት ሰዓቴ እንዳይረዝምብኝ ነው። እግዚአብሔርን እንደ ኮረንቲ ማስመሰል እንችላለን። ይሄ ኮረንቲ ያቃጥላል፣ ይገላል። እንዳያቃጥል ኢንሱሌትድ ይሆናል። ኢንሱሌትድ ማለት ኮረንቲ የሚያስተላልፍ ነገር ከላይ ሽፋን ተደርጓል፣ ፕላስቲክ። ስለዚህ በፕላስቲክ ኮረንቲውን ስንይዝ አይገለንም። ፕላስቲክ በከፊል ጽድቃችን ነው ማለት እንችላለን። ጻድቅ ከሆነን እሳቱ አያቃጥለንም። ጻድቅ ካልሆነን ያቃጥላል። ሁለተኛ ይሄ እሳት አይታይም። አሁን ኮረንቲው በሽቦ ሲሄድ አይታይም፣ ሲያበራ ይታያል። እግዚአብሔር እንደዚያ ነው። አይታይም፣ ግን ስገል ይታያል። ስገል ይታያል። ስለዚህ በጥንቃቄ በእግዚአብሔር ፊት መኖር አለብን። ከእግዚአብሔር የተሰወረ ነገር የለንም። ኢየሱስ ምን አለ? ስጋና ነፍስን በገሃነም ማጥፋት የሚችለውን ፍሩ አለ። ስጋን የሚገሉትን አትፍሩ አለ። ወደ ቃሉ እንሄዳለን። 2-3 ጥቅሶች በዚህ ጥንቃቄ ዙሪያ እናነባለን። ጥንቃቄ ለምን አስፈለገ? የሚያጠፋ እሳት ስለሆነ ነው። ሪከርድ የሚይዝ መሆኑ መላእክት ያሉበት። የአሜሪካንን መንግስት ሰዎች አንዳንዴ ያሸንፋሉ። ትዊን ታወርስ የሚባለውን ፎቅ ያቃጥሉ፣ የአሜሪካን ስለላ አልፎ ነው ያቃጥሉ። የእግዚአብሔርን ስለላ ግን ማንም አያመልጥም። የእግዚአብሔርን መላእክት ማንም አያሸንፍ። ጥንቃቄ የሚያስፈልግ ነገር ነው። ከመላእክት ከእግዚአብሔር ማምለጥ አንችልም፣ መሰወር አንችልም። ስለዚህ ወደ አነሳሁት ቃል እንመለስና የማቴዎስ ወንጌል ምዕራፍ 10 ላይ ስለ ጥንቃቄ ሲናገር እንዲህ የሚል ቃል አለ። ምን አለ ኢየሱስ? ከቁጥር 28 ስጋንም የሚገሉትን ነፍስን ግን መግደል የማይቻላቸውን አትፍሩ፣ ይልቅስ ነፍስንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ ይላል። ምንና ምን? ስጋንና ነፍስን። በሁለተኛው ትንሣኤ
ስጋም ይነሳል። ሙታን የማይበሰብሱ ሆነው በሁለተኛው ትንሣኤ ኃጢአተኞችም ይነሳሉ። ኃጢአተኞች ሲነሱ ድሮ ስጋ ይኖራቸዋል። ስጋው ግን የማይበሰብስ ነው፣ ግን የሚተላ ነው። ትሉ የማይሞት ነው፣ እሳቱ የማይጠፋ ነው። ስለዚህ ድሮ በስጋ ስላመነዘሩ ያ ስጋ የማይበሰብስ ሆኖ ይነሳል። ድሮ በስጋ እና ስጋንም ጭምር ነፍስንም ጭምር በገሃነም የሚያጠፋ እግዚአብሔር ስላለ በፍርሃት መኖር ይገባናል። እችን በምድር የተወሰነችውን ዓመት በጥንቃቄ መኖር ይገባናል። ይህንንም አንድ ካልን በኋላ ምዕራፍ 5 ስንሄድ ማቴዎስ መጽሐፍ ላይ በጥንቃቄ በቤተ ክርስቲያን በእግዚአብሔር ማደሪያ በእግዚአብሔር ፊት መኖር እንደሚገባን የእግዚአብሔርን ቃል እዚያ ስናነብ ምዕራፍ 5 ከቁጥር 23 አታመንዝር እንደተባለ ሰምታችኋል። እኔ ግን እላችኋለሁ ወደ ሴት ያየ ሁሉ የተመኛትም ያን ጊዜ በልቡ ከእርሷ ጋር አመንዝሯልና። በአካል አላመነዘረም፣ በልቡ ስመኝ ግን ስሜቱን የለካው ማን ነው? ስሜቱን የመዘገበው ማን ነው? ስሜቱን ያየው ማን ነው? እግዚአብሔር። ስሜታችንንም ያያል፣ ምኞታችንንም ያያል። እና ይልና ማስጠንቀቂያውን እንዲህ ይላል፣ ሁለት ቀኝ ዓይንህን ብታሰናክልህ አውጥተህ ካንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንድ ብጠፋ ይሻልሃልና። ቀኝ እጅህን ብታሰናክልህ ቆርጠህ ካንተ ጣላት። ሙሉ ሰውነትህ በገሃነም ከሚጣል ይልቅ ከአካላት አንድ ብጠፋ ይሻላል አለ። ስለዚህ ገሃነም እሳት እጅግ በጣም ክፉ ቦታ ነው፣ ዘግናኝ ቦታ ነው፣ የሚሰቀጥጥ ቦታ ነው። ኡኡታ ያለበት፣ ስቃይ ያለበት፣ እንባ ያለበት፣ ሐዘን ያለበት፣ ጸጸት ያለበት፣ ሁለተኛ እድል የሌለበት ወህኒ ነው። ከምድር ወህኒ ሰው ይፈታል። ነፍስም የገደለ ምሕረት ያገኝና ይፈታል። ገሃነም እሳት የገባ ሰው ሁለተኛ አይወጣም። ለዘላለም ግን ሲቃጠል ይኖራል። ሲኦል የሚባለው እዚህ ምድር ውስጥ ቃጠሎ ቦታ ነው፣ ጊዜያዊ ነው። ሲኦልም ሙታንን ሰጠ ይችላል። በፍርድ ቀን ይሄ ሲኦልም ውስጥ ያሉት ወጥተው በትንሣኤ አካልስ ኃጢአተኞች ማለት ነው። ቅዱሳንም በትንሣኤ አካል ሰማያዊ አካል ይለብሳሉ። ኃጢአተኞች ደግሞ የምድራዊ አካል የሚመስል አካል ይለብሱና እነሱ ወደ ገሃነም እሳት ይሄዳሉ። እዛ ጥርስ ማፋጨት አለ፣ ለቅሶ አለ፣ እንባ አለ፣ ሐዘን አለ፣ ጸጸት አለ። ስለዚህ እዛ እንዳንገባ ነው መጠንቀቅ የሚገባን። እንግዲህ እነዚህን ነገሮች ካየን፣ የእግዚአብሔር ማደሪያም እንደሆነ ካየን፣ እዛ ለምን ጥንቃቄ እንዳስፈለገ፣ ቅጣት እንዳለ፣ ስቃይ እንዳለ፣ መከራ እንዳለ፣ ፍርድ እንዳለ፣ ፍዳ እንዳለ ካየን በኋላ ወደ ሶስተኛው ነገር እንመለስ። እንግዲህ በእግዚአብሔር ቤት ማደሪያ እንዴት ነው መኖር ያለብን? ወደዚያው መዝሙረ ዳዊት እንመለስ። መዝሙረ ዳዊት ላይ ምዕራፍ 15 እንደ መግቢያ ያነበብነው ጋር እንሂድና መልሱን ይነግረናል። እንዴት ነው በቤተ ክርስቲያን መኖር ያለብን? ወንድሞች፣ እህቶች፣ እናቶች፣ አባቶች፣ ወጣቶች እንዴት ነው በዓለም መኖር ያለብን? በመስሪያ ቤት፣ በትምህርት ቤት፣ የትም ቦታ እንዴት ነው መኖር ያለብን? ምንድን ነው የምንወስድባቸው ጥንቃቄዎች? ቁጥር 2 ምዕራፍ 15 መልሱን ይነግረናል። ከቁጥር 2 እስከ ቁጥር 5 12 ነጥብ ይነግረናል። እነዚህ ነገሮች በብዙ ቦታ በመጽሐፍ ውስጥ ተደጋግመዋል። የመጀመሪያው በቅንነት የሚሄድ ይላል። በሽንገላ በተንኮል ሳይሆን ሲወጣ ሲገባ እንዴት የሚሄድ? በቅንነት። ቅኖች ምድርን ይወርሳሉ ይላል። በቅንነት፣ በጠማማነት በተንኮል አይደለም፣ በቅንነት የሚሄድ። ሁለተኛ ጽድቅን የሚያደርግ። ሶስተኛ
በልቡ እውነትን የሚናገር፣ አራተኛ በአንደበቱ የማይሸነግል፣ አምስተኛ በባልንጀራው ላይ ክፋትን የማያደርግ፣ ስድስተኛ ዘመዶቹን የማይሰድብ፣ ሰባተኛ ኃጢአተኛ በፊቱ የተናቀ፣ ስምንተኛ እግዚአብሔርን የሚፈሩትን የሚያከብር፣ ዘጠነኛ ለባልንጀራው የሚምል፣ አስረኛ የማይከዳም፣ 11ኛ ገንዘቡን በአራጣ የማያበድር፣ 12ኛ በንጹህ ላይ መማለጃን የማይቀበል። እንዲህ የሚያደርግ ለዘላለም አይታወክ። ለዘላለም ማለት እዚህ ምድር አይደለም፣ ለዘላለም ዓለም። ሰምታችኋል? ለዘላለም ዓለም። መዳናችን ደግሞ የሚጸድቀው እነዚህ ነገሮች ስናሟላ ነው። ወንድሞች እንዴት ነው አካሄዳችን? እንዴት ነው ንግግራችን? እንዴት ነው ኑሯችን? በቅንነት ነው? ለዚህ ነው እኔ በጣም ዛሬም ሌሊት ሳለቅስ ያደርኩት። ለኔ ለራሴ ቅን ነኝ? ቅናችሁ? ቅነሽ? ቅኖት? ሐዋርዊ? እንዴት ነው ስንናገር? ቅነን? ተንኮል የለብንም? አንድ ጊዜ ኢየሱስ ክርስቶስ እዚህ በጣም የሚያስገርም እዚህ እንመለሳለን። እቺ ምልክት አድርጉና የሆነ እዛው ሰፈር ስለምንመላለስ አንድ ቀን በምድር ኢየሱስ ደቀ መዛሙርትን ለመምረጥ ስራ ሲጀምር ለአንድ ሰው የሰጠውን ኢቫሉዌሽን ማለት የገመገመበትን ትምህርት ቤት አንድን ሰው ለመረከብ የድሮ ሰነዱ ይቀርባል፣ የተማረበት ማስረጃ። ይሄን ሰውዬ ከ12ቱ ሐዋርያት አንዱ ሆኖ ተቆጥሯል። ይሄንን ሰውዬ ሲመርጥ እንዴት እንደመረጠ ልንገራችሁ። ምዕራፍ 2 ላይ ዮሐንስ ወንጌል ምዕራፍ 1 ማለት ነው። ምዕራፍ 1 ከቁጥር 44 በነገው ኢየሱስ ወደ ገሊላ ሊወጣ ወደደ። ፊልጶስንም አገኘና ተከተለኝ አለው። ፊልጶስም ከእንድርያስና ከጴጥሮስ ከተማ ከቤተሳይዳ ነበረ። ፊልጶስ ናትናኤልን አግኝቶ ሙሴ በሕግ ነቢያትም ስለ እርሱ የጻፉትን የዮሴፍን ልጅ የናዝሬቱን ኢየሱስን አግኝተነዋል አለው። ናትናኤልም ከናዝሬት መልካም ነገር ሊወጣ ይችላልን አለው። ፊልጶስም መተይ አለው። ኢየሱስም ናትናኤልን ወደ እርሱ ሲመጣ አይቶ ስለ እርሱ ተንኮል የሌለበት በእውነት የእስራኤል ሰው እነሆ አለ። እንዴት ያለ ነገር ነው! ተንኮል የሌለበት የእግዚአብሔር ሰው እነሆ አለ። ወንድሞች ዛሬ እሱ ቢመጣ ስለ እያንዳንዳችን ምን ይል ይሆን? ተንኮል የሌለበት ይኸው እነሆ ይበለን ወይስ ተንኮለኛ ይበለን? ሐዋርያዊ፣ ሰባኮች፣ መዘምራን፣ ቄሶች፣ እናቶች፣ አባቶች ሚሊዮን እስራኤልን ስለቆየ ስገመግመን ስለቆየ ስመረምረን ስለቆየ ስለኛ ስመዘግብ ስለቆየ በፍርድ ቀን ምን ይለን ይሆን? ነገ ብንሞት ሰማይ ላይ መላእክት ይቀበሉን ይሆን? አናውቅም። ነገ ብንሞት በመኪና ተገኝተን ብንሞት ወደ ጥቁሩ ወደ ጨለማ ወደ እሳቱ ውሰድ ይለን ወይስ ተንኮል የሌለበትን አምጪ ይበለን? አምጣ ባሪያዬን ወደ እኔ ይበለን? ምን ይሆን ስለኔ? አላውቅም ስለኔ። ግን ለዚህ ነው ደግሞ እዚህ ጉባኤ ምን እንደሚናገር ጠይቄ ነው። እንዲያውም ሳልጠይቅ ነው የነገረኝ። እንደሚሰብክ ስለተነገረኝ ይህንን ስበክ ነው ያለኝ። ይህንን ነገር ነው ያለኝ። እግዚአብሔር ስለነገረኝ ነው የምነግራችሁ ወንድሞች። ስለ እያንዳንዳችሁ እኔ አላውቅም፣ ግን እሱ ያውቃል። ይሄ ዛሬ እኔ ቀልድ አይደለም የምነግራችሁ፣ ስለነገረኝ። እንዴት ነው በእግዚአብሔር ፊት ያለ ነው? ምን ይለን ይሆን ኢየሱስ? ተንኮል የሌለበት ይበለን። ተንኮል ያለበት ይበለን፣ ተንኮል የሌለበት ይበለን። ቅን ነው ይበለን፣ ተንኮለኛ ነው ይበለን። እግዚአብሔር
አሽሙረኛ ነው፣ ነገረኛ ነው ይበለን። አሾክሿኪ ነው፣ ነፍሰ ገዳይ ነው ይበለን። የኔ ባሪያዬ ጻድቅ ነው ይበለን እግዚአብሔር። ናትናኤል ደግሞ እንዲህ አለው፣ ናትናኤልም ከወዴት ታውቀኛለህ አለው። እኔ አንተን አላውቅህም፣ እንዴት ታውቀኛለህ አለው። ኢየሱስ መልሶ ፊልጶስ ሳይጠራ ከበለስ በታች ሳለህ አየሁ አለው። በለስ ትምህርት ቤታችን ሊሆን ይችላል፣ መስሪያ ቤታችን ሊሆን ይችላል፣ ያደግንበት ሃይማኖት ሊሆን ይችላል። አይቶናል፣ እዚያም አይቶናል። ትምህርት ቤት ብይ ስንጫወትም አይቶናል። እቃቆች ስናይ ስንጫወትም አይቶናል። እግዚአብሔር ያዘ ሪከርድ። ኃጢአታችን በደሙ ተሰርዮአል። ግን አሁንስ እንዴት ነን? በተንኮል ነው የምንመላለሰው? አርዊ እንዴት ነሽ የኔ እህት? እንዴት ነው የኔ ወንድም? እዚህ ቦርዶች እኔ ጠዋት እዛ ስጸልይ እዚህ ውጣ አሉኝ፣ ደስ አላለኝም። እዚያ መቀመጥ ወድ ነበር። እግዚአብሔር ግን እዚያም ተቀመጥን እዚህ ተቀመጥን። ውስጣችን እንዴት ነው? እናንተ እዚህ ያላችሁ እንዴት ናችሁ? ከበለስ በታች እንዴት ናችሁ? እንጀራ ስትጋግሩ እንዴት ናችሁ? ወጥ ቤት ላይ እንዴት ናችሁ? ጎረቤት ላይ እንዴት ናችሁ? ገበያ ላይ እንዴት ናችሁ? እያያችሁ ነው ኢየሱስ ክርስቶስ። እያየን ነው ኢየሱስ ክርስቶስ። እያየን ነው፣ እየሰማ ነው። መላእክት እየመዘገቡ ነው። ቀልድ አይደለም። እያንዳንዳችን ዋጋ ይሰጠናል። ሐዋርያው እንዴት ነሽ? በቅንነት ነው የምትሄጂ ነው በተንኮል? ሰው አያየኝም ያልክ ነው የምትሄደው ወይስ እግዚአብሔር ያያል? አያይም እግዚአብሔር አያይም እግዚአብሔር አትበሉ። ያያል። ስናማም ያያል፣ ስንሰርቅም ያያል፣ ስንዋሽም ያያል፣ ሌላ ከባድ ኃጢአትም ስናያያል፣ ወይ ስናመነዝርም ያያል፣ ዝም ይላል። ሳናመነዝር ስንመኝም ያያል። እንዴት ነሽ የኔ እህት? እንዴት ነህ የኔ ወንድም? በእግዚአብሔር ፊት በሰው ፊት ጻድቃን መስለን እንችላለን። ፈሪሳውያንን እናንተ ለሰው ጻድቃን የምትመስሉ በኖራ የተለሰነ መቃብር ናችሁ አለ። ይቻላል፣ ፈሪሳዊ መሆን እንችላለን። ዘርፋፋ ልብስ ይለብሳሉ አለ። እንዴት ነሽ የኔ ወንድሜ? እንዴት ነህ? እኔ እኮ ዛሬ ቲዮሪ ላስተምር አይደለም። ዛሬ እኔ ልቤ የተሰበረብኝ ሰው ነኝ። ግድ ስለደረሰብኝ ነው እኔን የምነግረው። ሐዋርያው እዚያ አሜሪካን ሀገር ትንሽ በእንግሊዝኛ ስሰብክ ስለነበረ አንዳንዱ ቃል ወደ እንግሊዝኛ ይወስደኛል። ለጥራዝ ነጠቅነት አይደለም። ሐዋርያው እንዴት ናችሁ? እኔ እንዴት ነኝ? ማይ እንዴት ናችሁ ወንድሞች? ከፍርድ እናመልጥ ይሆን ወይስ ወደ ገሃነም እሳት እንሄድ ይሆን? አምነን አስራት ከፍለን ጸልየን ጾመን ተንኮለኛ እንባል ወይስ የእግዚአብሔር ሰው ቅን ይበለን ኢየሱስ? ተንኮል የሌለበት የእስራኤል ሰው ይበለን ወይስ ተንኮለኛ ይበለን? አታላይ ይበለን? አስመሳይ ይበለን? የጭቃ እሾህ ይበለን? ነገረኛ ይበለን? ይሁዳ አስቆሮቱ ይበለን?
ወይስ ተንኮል የሌለባት የእስራኤል ልጅ ይበለን? እንዴት ነሽ? እንዴት ነህ የኔ ወንድም? ዛሬ እስቲ ልባችንን እንመርምር። እስቲ ወደ እግዚአብሔር ቃል እንመለሳለን። መጽሐፈ ምሳሌ እንሄድና ስለ አንድ ሰው እናነባለን። ምዕራፍ 6 መጽሐፈ ምሳሌ ከቁጥር 12 የዚህን ሰውዬ ደግሞ እንዴት እንደገመገመውና እንዴት እንደመረመረው እንዴት እንዳየው ይናገራል። ይሄ ናሙና ነው። እንዲህ አይነት ሰውም ሊሆን ይችላል፣ ወይ እንደ ናትናኤል ወይ እንደዚህ ሰውዬ ምናምንቴ ሰው። ምናምንቴ ነን ወይስ የከበርን? ምናምንቴ ሰው የበደለኛም ልጅ በጠማማ አፍ ይሄዳል፣ አፉም እግር ነው። ሲሄድ በጠማማ አፍ ይሄዳል፣ በዓይኑ ይጠቅሳል፣ በእግሩ ይናገራል፣ በጣቱ ያስተምራል። ጠማማነት በልቡ አለ፣ ሁል ጊዜ ክፋትን ያስባል፣ ጠብን ይዘራል። ስለዚህ ጥፋቱ ድንገት ይደርስበታል፣ ድንገት ይደቃል፣ ፈውስም ከቶ የለውም። እግዚአብሔር የሚጠላቸው 6 ነገሮች ናቸው፣ 7ንም ነፍሱ አጥብቃ ትጸየፋለች። ትዕቢተኛ ዓይን፣ ሐሰተኛ ምላስ፣ ንጹሕ ደምን የሚታፈስ እጅ፣ ክፉ ሐሳብንም የሚያበቅል ልብ፣ ወደ ክፉ የምትሮጥ እግር፣ በሐሰት የሚናገር ሐሰተኛ ምስክር፣ በወንድማማች መካከል ጠብን የሚዘራ። እንዴት እየተጓዝን ነው? በቤተ ክርስቲያን ጠብ እየዘራን ነው። ጠብ መዝራት ይቻላል። ስለ እያንዳንዱ ወንድም ደጉ የሚባል ዲያብሎስ ነው ማለት እንችላለን። ነው ወንድም ደጉ የአርያ ጎድሌ ማን አይ ላቭ ዩ አይ አፕሪሺየት ዩ ኤንድ አይ ኦነር ዩ ኤንድ አይ ሬስፔክት ዩ። ስለ ወንድሞቻችን ምን እያወራን ነው? ተንኮል ወንድም ደጉ ተንኮል የሌለበት ሰው ነው። ወንድም ደጉ ተንኮል የሌለብህ የእስራኤል ሰው ነህ። አይ ላቭ ዩ አይ ሬስፔክት ዩ አይ አፕሪሺየት ዩ። ስለ ወንድም ደጉ የሚመሰክረው ልቤ ስለመሰከረ ነው። ቅን ሰው ነው። ስለ ወንድም ደጉ ምን እያሰብን ነው? ዘመዶችን የማይሰድብ ይላል እዛ። ዘመዶቻችን ማን ናቸው? በኢየሱስ የተጠመቁ በመንፈስ ቅዱስ የተሞሉ ሕዝቦች ናቸው። አንድ ቀን ኢየሱስን እነሆ እናቴ ወንድሞችም እህቶችም አሉት። ወንድሜ ማን ነው አለ። እህቴ ማን ናት? እናቴ ማን ናት? እነዚህ የእግዚአብሔር ቃል የሚሰሙ ናቸው አለ። እንዴት ነው ቤተ ክርስቲያንን የምንወደው? አገልጋዮች እንዴት ነው የምንወደው? እኛም ደግሞ አገልጋዮች እንዴት ነን? ቅን ነን? መንፈሱ ለመንፈሳችን ይመሰክራል ስለዚያ ሰውዬ ወይስ ይጠራጠራል? ወንድሞች በቅንነት እንጓዝ። በእግዚአብሔር ቤተ ክርስቲያን ውስጥ በሐሜታ በሹክሹክታ እንመላለስ። የማናውቀው ከሆነ አናውቅም እንበልና 4 ነጥብ እንዝጋ። አንተ ቁጭ ብለህ አለ እዚህ አንድ ሰውዬን ደግሞ እንዲህ ብሎ ገመገመ። እንዲህ ሊገመግመን ይችላል። በነገሩ ይሄን ሰውዬ እንዳንመለስ ልድገመው። ይሄ ሰውዬ እግዚአብሔር እንዴት ጠላው መሰላችሁ? በወንድማማች መካከል ጠብን ይዘራል። በእህትማማች ጠብ ትዘራላችሁ፣ ተንኮል ትዘራላችሁ። በጎ ነገር ሁሉ ወደ ክፉ ነው የምንተረጉመው። ስብከቱንም ወደ ክፉ ነው የምንተረጉመው። እኔን በአሽሙር ልወጋኝ ነው ሰበከው እንላለን። በነገሩ እያለቀስኩ ዛሬ እኮ የምሰብከው ስለ አሽሙር አይደለም። እኔ ነገር ያለኝን ነው። ደግሞ እግዚአብሔር አምና ለዓለም ወንጌል ጠራኝ። 33 ዓመት በወላይታ በኢትዮጵያ በሶዶ ሰብካል። ከእንግዲህ ዋናው ስብከት በመላው ዓለም ነው ብሎ አምና ስለነገረኝ አምና አሜሪካን ሄጃለሁ፣ ዘንድሮም ሄጃለሁ። ለእግዚአብሔር ቃል ስገባ 4 ነገር ነው ቃል የገባሁት። ክፈል የምትለኝን እከፍላለሁ፣ ንገር የምትለኝን እነግራለሁ፣ ሂድ የምትለኝ ጋር እሄዳለሁ። ክፈል የምትለኝን እከፍላለሁ፣ ንገር የምትለኝን እነግራለሁ፣ አድርግ የምትለኝን አደርጋለሁ፣ ሂድ የምትለኝ ጋር እሄዳለሁ ብያለሁ። ዛሬ ለእናንተም እሰብካለሁ። ንገር ያለኝን ነው የምነግራችሁ።
ንገር ያለኝ ነው የምነግራችሁ። አሜሪካን ሀገር የወዳኛው ሳምንት ቴክሳስ ዳላስ አንድ ሰውዬ እና ሚስቱ ቁጭ አድርገው ሲያነጋግሩኝ ነበር። ወንድም ዳዊት የምንወድ ምን እንደሆነ ታውቃለህ አለ። ምንድነው ንገረኝ አለ። you are straight forward አለ። straight forward ማለት ቀጥ አድርገህ ነው የምትነግረው ነው ያለኝ። ዙሪያ አትሄድም፣ ቀጥ ብለህ ነው የምትሰብከው አለ። ስለዚህ ቀጥ ብዬ ነው ዛሬ የምሰብካችሁ። ቀጥ አድርጊ። ተንኮለኛ ካለን ከዛሬ ጀምሮ እናቁም። አመተኛ ካለ ነገር ጠብ የምንዘራ ካለን በቤተ ክርስቲያን ሁከት የምንዘራ አድማ የምንዘራ ካለን ቀጥ ብለን ከዛሬ ጀምሮ እናቁም። የነገር አካሄድ ይላል መጽሐፍ ቅዱስ እንደ ውሃ አፈሳሰስ ነው ይላል። ውሃ እየተጨመረ ሲሄድ ወንዝ ይሆናል። እሺ ጠብታዋ ነገርም ሲጨመር ወንዝ ይሆናል፣ ጎርፍ ይሆናል። ነገር ላይ ነገር መጫር እንችላለን። በቤተ ክርስቲያን አድማ ማስመታት እንችላለን። ሁከት መዝራት እንችላለን። ጠብ መዝራት እንችላለን። ሹክሹክታ መዝራት እንችላለን። እንዴት ነው በቤተ ክርስቲያን የምንመላለስ? የቤታችንም ቢሆን በትዳራችንም ቢሆን ዳዊት አንድ ቦታ ምን አለ መሰላችሁ? ዳዊት መዝሙር በቅንፍ 101 ላይ ከቁጥር 1 አቤቱ ምሕረትንና ፍርድን እቀኝልሃለሁ እዘምርልሃለሁ፣ ንጹህ መንገድህንም አስተውላለሁ። ወደ እኔ መቼ ትመጣለህ? በቤቴ መካከል በልቤ ቅንነት እሄዳለሁ። በቤታችሁ መካከል ወንድሞች እንዴት ይሄዳችሁ ነው? በቤታችሁ ከሚስቶቻችሁ ጀምሮ ከልጆቻችሁ ጀምሮ እንዴት ይሄድን ነው? በየቤታችን በቤቴ በቅንነት እሄዳለሁ አለ። በዓይኔ ፊት ክፉ ነገርን አላየሁም። ሕግ ተላላፊዎችን ጠላሁ። ጠማማ ልብም አልተጠጋኝም። ክፉ ከኔ በራቀ ጊዜ አላወቅኩም። ዳዊት ይላል። ከዛ ከዳዊት ቀበል አድርጎ እግዚአብሔር ሳይሆን አይቀርም በሱ አፍ ባልንጀራውን በቀስታ የሚያማን እርሱን አሳደዱ። በዓይኑ ትዕቢተኛ የሆነውንና ልቡ የሚሳሳው ከኔ ጋር አይተባበርም። ከኔ ጋር ይኖሩ ዘንድ ዓይኖቼ በምድር ምእመናን ላይ ናቸው። በቀና መንገድ የሚሄድ እርሱ ያገለግለኛል። ትዕቢትን የሚያደርግ በቤተ መካከል አይኖርም። አመፃን የሚናገር በዓይኔ ፊት አይቆምም። አመፃ የሚያደርጉትን ሁሉ ከእግዚአብሔር ከተማ አጠፋቸው ዘንድ የምድርን ኃጢአተኞች ሁሉ በማለዳ እገላቸዋል። በማለዳ ገና በኢየሱስ ስም እንደተጠመቁ ነገረኛው ከቸርች ያወጣሉ ይላል። ሰምታችኋል? ነገረኛውን ከቤተ ክርስቲያን ያወጣል። ነገረኛውን ያወጣል። ንስሐ ካልገባ አሽሙረኛውን፣ ተንኮለኛውን፣ ነገረኛውን፣ መሰሪውን፣ እባቡን ያወጣዋል። አይቆይም። ሁከት የሚዘራ በቤተ ክርስቲያን ነገረኛውን ያወጣዋል። ዘረኛውን፣ አታላዩን፣ አስመሳዩን ያወጣዋል። እንዴት ነው በቸርች ውስጥ የምትመላለሱ? በመንግስት መስሪያ ቤት እንዴት ነው የምትመላለሱ? አመፀኛው እዛም አንቆ ያወጣል። ትዕቢተኛውን ያወጣዋል። ወንድሞች በምድርም እንኳን እንጀራ ጠግበን ለመብላት ትሁት መሆን አለብን፣ ቅን መሆን አለብን። እዚህ ምድርም እንድንባረክ። ስለዚህ ከእግዚአብሔር የተሰወረ ነገር የለም። ቅን የሚናገር ቅን ነው መናገር ያለብን። ይሄ አንደበት የሚባለው ደግሞ ወላዋይ እሳት ነው ይላል፣ እባብ ነው። በዚህ ምላሳችን ወንድማችንን እንረግማለን፣ እግዚአብሔርን እንባርካለን አለ በያዕቆብ መጽሐፍ ምዕራፍ 3 ላይ። እንዴት ነው ምላሳችን? ጤናማ ነው? አንዳንዴ የማናውቀው ነገር ሰው ሲያወራ አላውቅም በሉ። ስለ ወንድም ደግሞ ክፉ ቢያወራ አላውቅም፣ እኔ የማውቀው ነገር የለም በሉ። በቃ ሰምታችኋል? ስለ እኔም ክፉ ቢያወሩ አላውቅም በሉ። እኔ ኃጢአተኛ ከሆንኩ ያወጣኛል ማለት ይነቅለኛል። እግዚአብሔር በቀባው ላይ እጅህን አትዘርጋ አለ። ግድ የለም እኔ ላይ ተነሱ። ከተነሳችሁ ለእኔ ጤንነት ነው። ግን ለእኔ በግፍ ከተነሳ ማንም ሰው ለእኔ ጤንነት፣ እኔም ደግሞ በግፍ ሰው እንዲነሳብኝ ተንኮል ከሰራው ለእኔ አደጋ ነው። ሁላችን በቅንነት መኖር አለብን። ጽድቅን መናገር አለብን።
መንግስት መስሪያ ቤትም ጉቦ መቀበል መማለጃ የማይቀበል ይላል። እንዴት ነው በመንግስት መስሪያ ቤት? አንዳንድ ሰዎች ያሻሉ ወይ መዝገብ ቤት የሆኑና መዝገብ ደብቀው አይታይም ይላሉ። የለም መዝገቡ ጠፍቷል ወይ 20 ብር 30 ብር ወይ 5 ብር ለመውሰድ ነው፣ ፍርድን ለማጣበብ። ዳኞች አላችሁ፣ እዚህ ጠበቆች አላችሁ፣ ሐኪሞች አላችሁ፣ ነርሶች አላችሁ፣ ዶክተሮች አላችሁ፣ ኢንጂነሮች አላችሁ፣ የመንግስት አደራ የተጣለባችሁ አስተዳዳሪዎች አላችሁ። እንዴት ነው በየመስሪያ ቤት የምትጓዙ? ቅናችሁ ሰውን ታስተናግዳላችሁ። እግዚአብሔርን ወንበር ላይ ነው እኮ የተቀመጣችሁ እናንተ። በማን ወንበር? በእግዚአብሔር ወንበር። ያ ወንበር የመንግስት ቢሆንም የእግዚአብሔር። ፈሪሳውያንን በሙሴ ወንበር ተቀመጣችሁ እንዳለው እያንዳንዱ ሰው በእግዚአብሔር ወንበር ነው፣ ፍርድ ወንበር። ዳኛው ማን ነው? እግዚአብሔር ነው። ጠበቃው ማን ነው? እግዚአብሔር ነው። ፈራጁ ማን ነው? እግዚአብሔር። የእሱ አፍ ናችሁ። ጽድቅ፣ ፍርድ፣ ጉቦ፣ አድማ በየመስሪያ ቤት፣ ተንኮል፣ ዘረኝነት፣ ይህንን ከሰራን መንግስተ ሰማያት አንገባ። አላበዛም። የተሰጠኝ ሰዓቴ ሊያልቅ ስለሚችል ሰብሰብ ያደረኩ እሄዳለሁ። እስቲ ወደ ዳዊት መዝሙር እንሄዳለን። በቅንፍ 51 ስለዚህ ወደ ቅንፍ 51 እንሄዳለን። 51ን መዝሙረ ዳዊት ከማንበቤ በፊት 51 ተከፍቱና 51ን ከማንበባችን በፊት እችን 51 ምልክት አድርጉና ወደ 15 ወደ ተነሳንበት እንመለስ። መዝሙረ ዳዊት 51 ከማንበባችን በፊት 15 እዚህ ከቁጥር 2 በቅንነት የሚሄድ ስል እግራችንንም ይጠቅሳል። እንዴት ነው? ጽድቅን የሚያደርግ ስራችንን ይጠቅሳል። በልቡ እውነትን የሚናገር ንግግራችንን ይጠቅሳል። በአንደበቱ የማይሸነግል ሽንገላ በአንደበት እንደሌለ ይናገራል። በባልንጀራው ክፋትን የማያደርግ ዘመዶቹን የማይሰድብ ኃጢአተኛ በፊቱ የተናቀ እግዚአብሔርን ፍሩትን የሚያከብር ለባልንጀራው የሚምል የማይከዳም ገንዘቡን በአራጣ የማያበድር በንጹህ ላይ መማለጃን የማይቀበል እንዲህ የሚያደርግ ለዘላለም አይታወክም ብሏል። አሁን ይሄንን መዝሙረ ዳዊት 51 ከማንበብ በፊት እስቲ እንደገና እንድገምና እጃችን እንዴት ነው? እስቲ እጅ ዘርጉ። እጄ እንዴት ነው በሉ። መጽሐፍ ቅዱስ የተቀደሱትን እጆች ከልባችሁ ጋር ወደ እግዚአብሔር አንሱ ይላል። በየቀኑ እጅ ወደ ላይ ስንዘረጋ እጃችን እንዴት ነው? እስቲ ምላሳችሁን በጣታችሁ ንከሩ። ምላሴ እንዴት ነው? አይናችንን እስቲ ጣታችሁ ላይ ሁለቱን አይን እንዴት ነው አይኔ? ጆሮአችሁን ዳስሱና እንዴት ነው ጆሮዬ ምን ይሰማል? ልባችንን ጋር እዚህ አድርገን ልባችን እንዴት ነው? ምን እያሰበ ነው? እዚህ ጭንቅላታችን ላይ አድርገን ምን እያሰበ ነው ይሄ ልብ? ስሜታችንስ እንዴት ነው? ነፍሰ ገዳይ ነው? ተበቃይ ነው? ተንኮለኛ ነው? ይህንን እኛን ራሳችንን ከጠየቅን በኋላ ወደ መዝሙረ ዳዊት በቅንፍ 51 ጋር እንሄዳለን። ለመዘምራን አለቃ ከላይ ርዕስ አለ። ለመዘምራን አለቃ ወደ በርሳቤ ከገባ በኋላ ነቢዩ ናታን ወደ እርሱ በመጣ ጊዜ የዳዊት መዝሙር ይላል። ይህ መዝሙር የተጻፈው ዳዊት በርሳቤ ከምትባል ሴት ጋር ካመነዘረ በኋላ ኦሪዮ የሚባለውን ካስገደለ በኋላ እግዚአብሔር ነቢይ ላከበት። ሲወድ ነው ነቢይ የሚልከው። ኃጢአቱን እግዚአብሔር ነገረው በነቢይ በኩል። ያ ታሪክ አላነብም፣ ሙሉ ታሪክ
ሄዳችሁ በሳሙኤል ቀዳማዊ ምዕራፍ 11 12 ታገኛላችሁ። ማለት ሳሙኤል ካለ ራሱን ዳዊት እንዲህ አለ፣ አቤቱ እንደ ቸርነትህ ማረኝ። እስቲ አንዴ ቆም እንላለን። ይህንን አንዱን እጅ ወደ ላይ ዘርግተን አንዱን መጽሐፍ ቅዱስ ይዘን እግዚአብሔር ፊት እንላለን። አቤቱ እንደ ቸርነትህ ማረኝ፣ እንደ ምሕረትህም ብዛት መተላለፌን ደምስስ። ከበደሌ ፈጽሞ እጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁና ኃጢአቴም ሁል ጊዜ በፊቴ ነውና አንተን ብቻ በደልሁ። ቁጥር 5 እነሆ በአመፃ ተጸነስሁ፣ እናቴም በኃጢአት ወለደችኝ። እነሆ እውነትን ወደድህ፣ የማይታይ ስውር ጥበብን አስታወከኝ። በሂሶጵ እርጨኝ እነጻማለሁ። እጠበኝ ከበረዶም ይልቅ ነጭ እሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸውም አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትን መልስ፣ በደሌንም ሁሉ ደምስስልኝ። አቤቱ ንጹሕ ልብን ፍጠርልኝ፣ የቀናውንም መንፈስ በውስጤ አድስ። ከፊቴ አትጣለኝ፣ ቅዱስ መንፈሴንም ከኔ አትውሰድብኝ። የማዳኔን ደስታ ስጠኝ፣ በእሽታ መንፈስም ደግፈኝ። ለሕግ ተላላፊዎች መንገዴን አስተምራለሁ፣ ኃጢአተኞችም ወደ አንተ ይመለሳሉ። የመድኃኒቴ አምላክ እግዚአብሔር ሆይ ከደም አድነኝ። አንደበቴም ባንተ ጽድቅ ትደሰታለች። አቤቱ ከንፈሮቼን ክፈት፣ አፌም ምስጋናዬን ያወራል። መስዋዕትንስ ብትወድ በሰጠሁ ነበር። የሚቃጠለው መስዋዕት ደስ አያሰኝህም። የእግዚአብሔር መስዋዕት የተሰበረ መንፈስ ነው። የተሰበረውና የተዋረደውን ልብ እግዚአብሔር አይንቅም። አቤቱ በውዴታ ጽዮንን አሰማምራት፣ የኢየሩሳሌምንም ቅጥሮች ሥራ። የጽድቁንም መስዋዕት መባውንም የሚቃጠለውን መስዋዕት በወደድህ ጊዜ ያን ጊዜ በመሠዊያህ ፍሪዳዎችን ይሰዋሉ። ተንበርከን እንጸልያለን።